የዛሬው ባለ ታሪካችን ደግሞ በጣም የሚያዝናና ዩቲዩበር ነው። ምንድን ያደረገው ማይሆን ፕራንክ ሲሰራ ተያዘና እስር ቤት ገባ። ምንድን የሰራው ፕራንክ አብረን የምናየው ይሆናል። ይህ ዩቲዩበር ጉድናይት ቺክን በሚል ስም ነው የሚጠራው። የሚኖረው ታይዋን ውስጥ ነው። ቻናሉ የሚሰራው ስራ ምንድነው? የተከለከሉ ቦታዎች ላይ በመግባት ላይቭ ስትሪም ያደርጋል፣ ቪዲዮ እየቀረጸ ማለት ነው። እንደዚህ እያደረገ ከዚህ በፊት ምን አጋጥሞታል መሰላችሁ? አንዴ ላይቭ ስትሪም እያደረገ ልክ እኛ ሀገር ቢሆን እንደዚህ ቦታ እንዳገባ ሰይጣን አለ ምናምን የሚባሉ አይነት ቦታዎች ላይ ነው የሚገባውና ላይቭ ስትሪም ያደርጋል፣ እንደዛ እየገባ ማለት ነው። ሰው የሱ ኦዲየንሶች በሳስፔንስ ነው የሚከታተሉት ላይቭ ስትሪሚንጉን ማለት ነው። የሆነ ቀን ላይ እንደዚህ የተከለከለ ቦታ ነው፣ እዛ ቦታ ላይ ገባ። ሲገባ ያገኘው ነገር በጣም የሚያስደነግጥ ነው። እዚህ ምስሉ ላይ እንደምትመለከቱት ሲገባ ከዚህ በፊት ሞቷል ተብሎ የጠፋ ሰው ሃንግ ተደርጎ ጣሪያ ላይ ከረጅም ጊዜያት በኋላ ይሄ ልጅ ስትሪም እያደረገ የተከለከለ ቦታ ሲገባ የዛ የሞተው ሰውዬ ሬሳ ይገኛል ማለት ነው። እንደዚህ አይነት ስራዎችን ነው ልጁ የሚሰራው። በቃ ላይቭ ስትሪም ሲያደርግ ጫካ ውስጥ፣ ጨለማ ውስጥ፣ ያረጁ ቤቶች ውስጥ ምናምን እየገባ ነው ስትሪም ያደርገውና የሆነ ቀን ላይ ግን ቪው ለመጨመር እና ደግሞ ኦዲየንሶቹንም በዛ ለማድረግ ሰስፔንሱንም ከፍ ለማድረግ አንድ ፕላን ምንድነው ይሄ ያቀደው ፕላን? ካምቦዲያ ውስጥ የሚገኝ ቦታ አለ። ብዙ ጊዜ እዛ ካምቦዲያ ውስጥ ያ ቦታ ላይ ብዙ ሰው ይታገታል ምናምን። እዛ ቦታ ላይ በመሄድ እንደታገተ ሰው በመሆን አክት ለማድረግ ያስባል። ያን ድራማ ላይክ ስክሪፕቱን ያዘጋጃል ማለት ነው። ላይቭ ስትሪም ነው ሁሌ የሚሰራው ቪዲዮን። ስለዚህ አንድ ጓደኛው ጋር ይደውልለታል። ሄይ እንደዚህ አስቤያለሁ፣ ስለዚህ አንተም ትተውንልኛለህ ይለዋል። እሺ ይለዋል። ከሚኖርበት ቦታ ተነስቶ ወዴት ይሄዳል? ወደ ካምቦዲያ ይሄዳል ማለት የሆነ እንደተለመደው ጨለማ ቤት ውስጥና ያርጭ ጭልምልም ያለ ነገር ያለበት ቤት ውስጥ ይገባል። ላይቭ ነው ስትሪም የሚያደርገው። ሁሉም ኦዲየንስ ያየዋል። ካምቦዲያ ሄዳለሁ ብሎም ለኦዲየንሶቹ ስለተናገረ እዛ ጋር ላይቭ ስትሪሙን የሚከታተል ሰው ቁጥሩ እየጨመረ ነው። ይሄ ልጅ ላይቭ ስትሪም እያደረገ ምን ያጋጥመው ይሆን? ይሄ ቦታ በጣም አስፈሪ ቦታ ነው ብለው ይከታተሉት ነበር። አሁን እዛ ቦታ ላይ ይሄዳል። ቦታው ላይ ይደርሳሉ። እዛ ልክ እንደገባ የሚሊቴሪ ልብሶችን ይገዛል። በቃ የሆነ አለ አይደል ሊታገት የተዘጋጀ ሰው በቃ አጋቾቹ ምን መልበስ እንዳለባቸው እሱም እንዴት አክት ማድረግ እንዳለበት ሁሉን ነገር ይጨርሳል ገብቶ ማለት ነው። ወደ ትወ ነው እንግዲህ እንደምታዩት እየገባ ነው። አሁን ያ ላይክ ታገትኩ የሚለበት ቦታ እየገባ ነው። ይገባል። ከዛ በኋላ ልክ ስትሪም እያደረገ የሆነ ፍላሽ ላይት ይመጣል። ፍላሽ ላይት ሲመጣ ከሩቅ የሆነ ሰው ፍላሽ ላይት ይዞ ይመጣል እዛ ጨለማ ቤት ውስጥ ማለት ነው። ይሄ ልጅ ላይቭ ስትሪም እያደረገ ነው። ኦዲየንሶቹ የተከታተሉት ነው። ወይኔ የመጡብኝ አይነት ነገር ይላል ማለት ነው። ኦዲየንሶቹ በሰስፔንስ ልባቸው ተሰቅሎ ይሄን ነገር ይከታተሉታል። ይሄን ነገር በሚከታተሉት ሰዓት ልክ ወደሱ እየቀረበ ይመጣል። ቅድም ያልኳችሁ ነገር ማለት ነው። እየቀረበ ሲመጣ የሱ ብቻ አይደለም ላይክ የኦዲየንሶቹ እንዳለ ሁሉም በሰስፔንስ ጉዳዩ መከታተል ይጀምራሉ። በቃ ታገተ ምናምን ይሆናል አይደል? ልብ ትርታችሁ ላይቭ ላይ የሆነ ሰው ስትሪም እያደረገ አስቡት። በጣም በቃ የሱ ፋናችሁ ሰው ስትሪሙ ይመቻችኋል ምናምን እየተከታተላችሁት ይሄ ልጅ ሊታገት ሆነ ምንድን ነው የሚሰማችሁ? አስባችሁታል? ከዛ ግን ያ ሰውዬ እየቀረበ ወደሱ ጋር እየቀረበ ይመጣና የሆነ ሳል ላይ ካሜራውን ይመታበታል። በቃ ልጁ መጮህ ይጀምራል። የሆነ የልፊያ ድምጽ ያሰማል ምናምን። ካሜራውን ይላል። ጨለማ ነገር ነው የሚታየው። የሆነ ሳል ላይ እግሩ ምናምን እሱን ላይክ ከሚያግቱት ማለት አንዱ እግር ይታያል። ከዛ እሱም መሬት ላይ ወርቆ እግሩ ይታያል። ከዛ በቃ ላይቭ ስትሪሙ ተቋረጠ። ብዙ ሰው ፎሎ ያደርገዋል። ብዙ ቪው ያገኛል። ያ ቪዲዮ በሶሻል ሚዲያ በብዙ ሶሻል ሚዲያዎች መነጋገሪያ ይሆናል። ማን የዚህ የጉድናይት ቺክን ቪዲዮ ማለት ነው ላይቭ ስትሪም ሲያደርግ የተቋረጠው ይሄ ልጅ ጠፍቷል ብሎ ብዙ ሰው ሪፖርት ማድረግ ይጀምራል። ከነዚህ መካከል ባለቤቱና 31 አመቱ ነው ጉድናይት ቺክን። ባለቤቱና የሱ ቤተሰቦች ቁጭ ብሎ በቃ ባካቸው አፋልጉልኝ አይነት ነገር እንትን ይላሉ ማለት ላይክ ባለቤቱ ግን የድራማው አካል ትውን አትውን እንግዲህ ምስሉ ላይ እንደምታዩት ነው። ዝቅ ብላ ምናምን የሆነ ብቻ አለ አይደል ሰው ሲታገትባችሁ እንዲህ አይደለም አክት የምታረጉት። ግን ለሷ አንተወውና ነችም አይደለችም በሚሎን እንለፈውና ፋይናሊ እሷም እርዱኝ አይነት ነገር ባለቤቴ ጠፍቷል ብላ ሪፖርት አድርጋለች። በስተመጨረሻ ይሄ ዩቲዩበር በነጋታው መሰለኝ አይ ቲንክ አምልጦ እንደሚወጣ ሰው ይመጣል ላይክ እየሮጠ አሁንም ላይቭ ስትሪም ይገባል። አስባችሁታል? የታገተ ለህይወቱ ለማዳን መፍጨርጨር ላይ እንትን ይላል እንጂ ይጮሃል ምናምን ይላል፣ ሰው ድረሱልኝ ይላል እንጂ ልክ ከዛ ተለቆ ሲመጣ ስልኩን ይዞ ሰልፊ እየቀረጸ እየሮጠ ላይክ በቃ አሁን አምልጫለሁ ምናምን ይሄው ጸጉሬ ላሽተውታል ምናምን እያለ ጸጉሩን ያሳያል። የተቀደደ ልብሱ ምናምን ያሳያቸዋል ማለት ነው። ላይክ ሁሉ ንብረቱ እንደተዘረፈ ምናምን ማለት ነው። ፋይናሊ እንደዚህ በሚያረግ ሰዓት አንድ ሰው ያየዋል የሱን ቪዲዮ ማለት ነው። ሰው ሁላ በሳስፔንስ ይከታተላል። ቪዲዮ ስትሪሙ ይቋረጣል። ስትሪሚንጉ ሲቋረጥ ደጋግሞ ያን አካባቢ የሚያክሰው እሱ ሲሮጥ የነበረበትን አካባቢ የሚያክሰው ቪዲዮን በደንብ እያየው ቦታዎቹን ላይክ ቪዥዋላይዝ ማድረግ ይጀምራል። ይሄ ቦታ እንትን አይደል፣ ይሄ ቦታ እንትን አይደል፣ ይሄ ቦታ ሰላማዊ ቦታ አይደል አይን ነገር ማለት ይጀምራል። ጉድናይት ቺክን በጣም ፌመስ ስለሆነ ልጁ በቃ ታግቷል ብሎ የካምቦዲያ መንግስት አፋልጉኝ አይነት ማስታወቂያ በየአካባቢ መለጠፍ ይጀምራል።
አስባችሁታል? ልጁ ፌመስ ነው። ጠፋ ከተባለ ደግሞ ብዙ ሰው ይረበሻል ምናምን። ስለዚህ ይሄ ልጅ መገኘት አለበት። ማን ያገተው የሚለውን መንግስት እጁን ይከታል እዚህ ጉዳይ ላይ ማለት ነው። አስባችሁታል? በዚህ መሀል ሁለተኛ ጊዜ ልጁ ታይቶ ሲጠፋ የካምቦዲያ ፖሊሶች ምን ማድረግ ይጀምራሉ? አፋልጉኝ ይወጣሉ። አፋልጉኝ ሲወጡ ይሄ አሁን ያልኳችሁ ልጅ ስለ ቦታው በደንብ የሚያውቀው ሶሻል ሚዲያ ላይ ካየ በኋላ ያን አካባቢ የሚያውቀው ይሄ ልጅ ታግቶ አይደለም ድራማ እየሰራ ነው በማለት ሪፖርት ያደርጋል ማለት ነው። ለምን እሱ ያያቸው ቦታዎች ያ ቦታ ማለት በጣም የሚታወቅ ቦታ ነው። እንዲህ አይነት ነገር የሌለበት ቦታ ነው። ኢቭን ልጁ ሲሮጥ ሰርክል እየሰራ የሆኑ ቦታዎችን እየዞረ ላይክ ቦታውን ላይ ደግመዋል አንዳንድ ቪዲዮዎች ላይ ማለት ነው። ሶ ፋይናሊ የካምቦዲያ ፖሊስ ጉርናይት ቺክን ያረፈበት ሩም ይሄዳሉ። እሱ ያረፈበት ሩምን ሲፈትሹ የነበረበት ሩም ውስጥ ምን ያገኛሉ? አጋች ልብስ ያዘጋጀውን የፖሊስ ትጥቅ ምናምን ይሄ አርቲፊሻል ገን እነዚህ ነገሮች ያገኛሉ። ሶ ድራማ እንደሆነ ያውቃሉ ማለት ነው። ስለዚህ ህዝብን በማሸበር ላይክ በፌክ እንትን ልጁ ሳያስበው ድንገት ወደ ሩሙ ሲመጣ በቁጥጥር ስር ይውላል። እሱና ጓደኛው ወደ ሸቤ ይወርዳሉ ማለት ነው። ሶ ሸቤ ይገባሉ። A Taiwanese internet personality has been arrested in Cambodia for allegedly faking an assault during a live stream. ስንት አመት? አይ ቲንክ 3 አመት ይፈረድባቸውና ወደ እስር ቤት ይገባሉ። አሁን ላይ እስር ቤት ይገኛሉ። እንግዲህ አንዳንዴ ቪው ለማግኘት ብለን የምናረጋቸው ነገሮች ዋጋ ያስከፍሉናል። ለቀጣይ ለየት ያለ ስቶሪ ይዤላችሁ እመጣለሁ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ቆይታችሁ ምስጋናዬ ከልብ ነው። አመሰግናለሁ።